Enough next minute. Salam. Yachi second. Gan የምትባል ሰገን ቆይ የሆነ ሰው እያናገራት ነው። እያያት ነው። አየህ እያየችን ነው። እሱ ይሄ እየተከታተላት ነው። ያቃታል ነው። እሺ አበሻ ነው። የኛው አበሻ ነው። እያያት ነው። አሳዝናው ነው። እኔ የምልሽ ሰላም እንዴት ነሽ? ኪያ ታውቂያታለሽ እንዴ? አምጪ አታውቂያትም? እኛም እኮ አሳዝናን ስንጠጋት እንትን ትላለች፣ እጨዋለች። እንደዚህ ነው የምትሄደው። ከመንገድ ላይ አንስተው እንትና ቤት አስገቧትና እዛ እንትን አለች። አንተን ትክክል አይደለችም። እሺ የአገር ነዳችን እኮ ምን አውቃለሁ። በቃ እንደዚህ ነው የምትሆነው። እሺ እንዴት ብናናግራት ይቻላል? ቤት ውስጥ ጠርንጎ መያዝ ነበረ እኮ ሶል። አረ ቤት ውስጥ መቼ ታስጠጋለች እንዴ አንቺ? ጠርንፎ ደህና ናት እኮ በቃ ልቀቁኝ፣ ኤልያስ ጋር ነው የምሄደው ትላለች። ኤልያስ ማነው? ምንም ስልክ ጀብርል ትላለች። ስልክ ሳይኖራት ታወራለች። እየመጣው ነው ምናምን ትላለች። አይ ደሜ እንዴት ነሽ? ደህና ነሽ ያለው ደሜ ለምንድን ነው ድራይቨሩ ስልክ ማታነሽለት? አይስ ታታማሩ ውስጥ 4000 ሰዎች አላችሁ። ታታማሩላት ቢያንስ 500 ሺህ ያስገቡ። ዛና ኮሜንታተሮች ግን ነፍሳቸው አይማር ባንጋሊ ነው ይላሉ። ኤልያስ ብሎ ባንጋሊ አለ። እንደ ባንጋሊ አድርግሽና እንደው ምን ላይ ደረሰች? ኢንተርኔት እኮ እምቢ ብሎኝ ነው። አንቺ እየሮጡ ነው እንግዲህ። እሺ ሳሪ አሁን የዚች ልጅ ጉዳይ ምን ይሁን? ኧረ መሲ እባክሽ እንዴ ምን እባክሽ ሂጂ ስላት እኔ መሄጃ የለኝም እንዴ። እና ታዲያ ሱቅ ትቀመጥ እንዴ? ሳሪ ይኸው መሲ ይኸው እቺ ናት ያየሻት። የት ነው የምትሄደው? ምንም አልገባኝም። ምንም አልገባኝ። ዝም ብላ ነው ረጅም መንገድ ነው የሄድነው። ራሱ ዝም ብላ ነው የምትሄደው። እኔ የምልሽ ከዚህ በፊት ሰላማዊ ሰው ነበረች? ጠፋች፣ ወጣች። አሰጣኝ ድንገት ነው የምትጠፋው አንቺ። እግዚአብሔር ሶል ከዚህ በፊት ሰላማዊ ሰው ነበረች ወይ? ምን እኔ እንጃ። እኔ እኮ
እነሱ ከመንገድ ላይ ነው ተኝታ አግኝተው ሻወር ትወስጃለሽ ብለው መንገድ ላይ አስፋልት ላይ ተኝታ ነው ያገኟት። ኦኬ እንጂ የኢጃዛ ቤት ምናምን አይደለም ሊረዷት ነው። ከመንገድ ላይ አንስተው ሻወር አስወሰዷት ሄደው ማለት ነው። ስለዚህ በቃ ፖሊስ ደውሉ ሶል አንድ ነገር ከመሆኑ አሁን ደግሞ ጠፋች። እዛው ላይ አካባቢ እዛው እየተከታተልኳት ነው ሰውር ያለችው። የሆነ ነገር አለባት ገለች። ደከመን እኮ ይላል። የትና የት መሰለች መኪና አቆሜ የመጣው። አዎ እኔን አየችኝና ወደው ዞር አለ ስታየኝ። እኔንማ ስታየኝ የሆነ ነገር ትሆናለች። ወንድ ነው የበደላት ከዚህ በፊት። ደውለን ምን ይላል ፖሊስ እኮ ያያለች። ያቺም እኮ የተከታተለቻት ነበረ። ያው ነበረችው ዝም ብላ ስታያት አሳዘነቻት ነው። ውዶች እንጀራ የምትፈልጉ ካላችሁ እንጀራ አለ፣ ጎመን አለ። አራሶ ልጅቷን ፈልግ፣ ለፖሊስ ደውል። እኔ ማርያምን በሩን ሳይከፍቱላት እጅና እግሯን ይዘው ቤት ውስጥ ገብተው ቁርአን ቢከፍቱላት ኖሮ እንትን ነበር። እስቲ መዳም ቤት ስራ ያላችሁ ለዚች ልጅ ስራ ፈልጉላት። መዳም ቤት ትግባ ስራ። መሲ ይቺ ልጅ ወደ ቤቷ ትሂድ፣ ስራ ትግባ። በቃ ወዴት ቤት አውጥተው ጣሏት። ኢጃዛ ቤት የምትከፊው የለም ብር ብለው ካልሰራች ማንም አያስጠጋት። ካልሰራች ስሚ፣ ካልሰራች መኖር አትችልም። በቃ አለቀ። ማንም እሷን ተሸክሞ አይኖርም። ጤና አላት፣ ሰላማዊ ሰው ናት። ራሷን ትረጋጋና ስራ ትስራ። እንዴ ማን በከፈለው ታዲያ ማን ይኖራል? በስ እኮ የኢጃዛ ቤት ባለቤቶች ዳለብሽ ዳሳት ከፊ አትኖሪ ማለት ሳሪ ሌላ ቦታ ትግባ። ካላስ መሲ የምን ማክበት ነው እንዴ? ሳሪ መሲ ጋር ሂጂ ብላኝ ነው የመጣሁት እኮ ነው። አሁን አማርኛው መሲ አይደለም። እኔ አሁን ኢጃዛ ገባለሁ አይደለም። ኢጃዛ ስራ ሲፈልግ የሚገብ ብቻ ነው። የጽዳት አልመጣም። ፎቶ ሁሉ ቦታ ሄዶ ነው ያለው። እኔ ላስገባት እና ያስገቢያት። እኛ የኢጃዛ ቤቱን ብር እንሰጣትና አሁን ትሄዳለች። ከዛስ ወደ ስራው ትመጣለች። መስቃይ ነው በመደር አረብ ማርያም ደው ሴቶች ራሳችሁን አስከብሩ ማለት በቃ ሱስ ሆኖባችሁ ነው። ከወንድ ጋር ካልተኛችሁ መኖር አትችሉም። በዚህ ደረጃ መርከስ እኔ ደም እየፈላ ነው ሁላ ሳይሽ መቤቴ ሂጂ አትጨማለቂ የምትሆኔና ጻፊ ደግመሽ እኔና አትጨማለቂ ያልሽው ነው መስያ አንቺን አይመስለኝም። በኮመንት አጨማልቄ ነው በብሎክ አጨማልቄ እንዳስወጣሽ ጻፊ እኔና